ብዙ ኢትዮጵያውያን የማይጠቀሙበት አስገራሚ የህይወት ዘዴዎች። አንደኛ፣ እንደዚህ አይነት ከረጢት ላይ ትንሽ መቅደጃ ምልክት ካለ ምልክቱን ተከትለው ከበስተጀርባው መቅደድ ይችላሉ። ሙሉውን ካልጨረሱት ደግሞ መልሰው በመጠቅለል በቀደዱት ስስ ፕላስቲክ በማሰር በቀላሉ ማስቀመጥ ይችላሉ። ሁለተኛ፣ የምግብ ማከማቻ ፕላስቲክ ከረጢት በቀላሉ ሊከፈት ካልቻለ ከረጢቱን በመቆንጠጥ አየር እንዲገባ ጥቂት ጊዜ ሳቡት፣ መክፈቻው በራሱ ይላላል። ሶስተኛ፣ የሶፍት ማሸጊያዎች በቀጥታ ከቀደዷቸው የመቀደድ ባህሪ ያላቸው። በምትኩ የማሸጊያውን ሁለቱንም ጎኖች በእጆ በቀስታ አድርገው ይምቷቸው፣ ሳይቀደድ በቀላሉ ይከፈታል። አራተኛ፣ ከረጢት ለመክፈት አስቸጋሪ በሚሆንበት ጊዜ በሁለቱም ጫፎች ላይ 2 ሳንቲሞችን በማስቀመጥ ወደ ተቃራኒ አቅጣጫ ይሳቧቸው፣ በቀላሉ ይከፈታል። ሳንቲም ከሌለዎት ደግሞ ግጭትን ለመጨመር በጫፉ ላይ ሶፍት ይተንፍሱበት። ይህ ለመክፈት ይበልጥ ቀላል ያደርገዋል። የፕላስቲክ ባሊው የታችኛው ክፍል ይቁረጡና በትልቁ የቆሻሻ ከረጢት ያስገቡበት። ይህ ከረጢቱ በደንብ ተከፍቶ እንዲቆይና ብቻውን በሚሰሩበት ጊዜ በቀላሉ ለመሙላት በጣም ምቹ ያደርገዋል። ስድስተኛ፣ በፕላስቲክ ባሊ ጎኖች ዙሪያ ክፍተቶችን ይቁረጡ። ከዚያም ወደ ታች ይግለጡት። አሁን ጠቃሚ የሆነ ትንሽ በርጩማ መቀመጫ አግኝተዋል። ሰባተኛ፣ የባልዲውን የላይኛውን ክፍል ይቁረጡት። በጠርዙ ዙሪያም ትናንሽ ቀዳዳዎች ያቅልጡና የልብስ ማስቀመጫ መቆንጠጫዎችን ያያይዙ። አሁን ምቹ የሆነ የካልሲ ማድረቂያ መስቂያ አለዎት። ሰባተኛ፣ የባልዲውን እጀታ ያስወግዱና የሸካራ ሽቦ ማጠቢያ ከሱ ጋር ያያይዙ። ይህ እጆቹ ሳይቆሽሹ ድስቶችን ማጠብ በጣም ቀላል ያደርገዋል። ቪዲዮን ከወደዳችሁት ላይክ ማድረጋችሁን እንዲሁም የኛ ቤተሰብ ካልሆናችሁ ፎሎ ማድረጋችሁን አትርሱ። ለተጨማሪ ቪዲዮዎች ኮመንት ላይ 2 ቁጥርን ያስቀምጡልኝ። አመሰግናለሁ።